ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ በጣም ደስ ያለኝ ቀን ነው፣ በጣም ማለት ነው። ምክንያቱም ባሌን ሰርፕራይዝ የማደርግበት ቀን ነው። እሱም ደግሞ ሰርፕራይዙ በጣም እሱ የሚወደው ነገር ስለሆነ በቃ እስከምሰጠው ድረስ እንዴት እንደጓጓው ቀን እመጣለሁ ብዬዋለሁ። ምክንያቱም ትንሽ ስራ ቢዚ ሆኖ አልተገናኘንም። ሳምንት ኦልሞስት ሆኖናል ማኪያቶ ምናምን ከጠጣን። እኔ እና እሱ ደግሞ እንደዚህ አይነት ልምድ አለን። ስለዚህ እላይ እየሰራ ነው፣ ያው ሙዚቃ እየሰማችሁ ነው። ስለዚህ በደንብ እስኪ የሚሆነውን ምን እንደሚሰማው ምናምን በዛው በደንብ እጠይቀዋለሁ። ታዩታላችሁ እንግዲህ ምን እንደሚል ዛሬ ምን እንደሚሰማው በዛው እጠይቀዋለሁ። እየደረሱ ነው እሱ ጋር ትቀውጠዋለህ፣ ቅውጥ ታደርገዋለህ። እመጣለሁ ብያለሁ። አይታይም። ሂድ፣ ቁጭ በል ቦታ ላይ። አይ ቆይ አይደለም እንዲህ ቆይ ልስጥህ፣ በስርዓት ልስጥህ። ግባ። እንደውም አልመጣም አልመጣም። የእውነት ገዝተሽ ነው? ቆይ ምን አይነት ቀለም ይመስላል? አንቺ ወይ እንጨት ቀለም ነው የምትቀይው? እሺ። ወይ ድሮ የነበረህን በጣም ወደዋለሁ። እሱ ነው የምገምተው። እንጨት ቀለም ከእንደዚህ አይነት ቀለም እንጠብቀው። ይሄ ቀለም እንዴት ነው የምታምረው! ቀይ ነገር መጀመሪያ ስለ ውበቷ መጀመሪያ በጣም ነው የምታምረው። እኔ አንድ ነገር የፈራሁት ምንድነው ድምፁ አላውቅም፣ ግን እሱ ተጫውቶታል። አሪፍ ነው ምናምን እዛ አስተካክሎት ምናምን ሞክሮታል። እውነት ቆንጆ ነው። እንዴት አወቅሽ? እኔማ ያው እንዲህ አደረኩ እንዲህ ያደረኩት ለባሌ ጥሩ በጣም ቆንጆ ነው የገዛሽው። ድምጿማ ደስ ይላል። እውነት ድምጿ መልኳም ቆንጆ ነው። አንቺ መልክ ላይ እንደማትታሚ መልክ ላይ ብዙ ነበር፣ ቀይ ነበር፣ ጥቁር ነበር። ስንት ጊዜ በቃ ጊታሩ ከሱ በኋላ ሁሌ ነበር እንትን የሚያደርገኝ ጊታር። በቃ መግዛት አለብን ጊታር ብዬ እና ለምን እንዲህ ባደርግ ይሻላል፣ ሰርፕራይዝ መሆን አይሻልም ብዬ ነው። አብረንም ሄደን መግዛት እንችል ነበር፣ ግን ለምን ደስ ይላል፣ ደስ ይላል። አሁን በዚህ ዜማም ስትሰራ በቃ ሙዚቃ መብራት እንኳን ባይለው በዚህ ትሰራበታለህ። ቆንጆ ነው ብዬ አስባለሁ። ደስ ይላል። ፈርቼ ነበር እውነት ለመናገር። ከዛ ደግሞ አንቺ ነው ሙዚቀኛ እየሆንሽ እንዴ? ምን ማለት ነው? ከአንተ ጋር እያልክ አሪፍ ናት። ለስላሳ እንዴት ታውቂያለሽ? ማለት በምን አውቃለሁ? ድሮ የምትጫወን ይሄን ስፒክ ነበረች አይደለ? በፊት ነጭ ፒክ እሷም የለችም። ብቻ እሷን ትመስላለች።
ለምትለፋው ልፋት ለምትሆኑ ነገር በሙሉ በዚህ ድፍት ብለህ ለምታድረው ይገባሃል በጣም ከዚህ በላይ ማለት ነው። ስለማዕሊ ቀን በቀን እያየሁት ስለሆነ የምትደክመውን ድካም በአንዴ የተሰርተው እንኳን ልቅ የሚል ነገር አለ ነገር እየሆነ ስትውል ስታድር ቀላል አይደለም ስለሚሆን አልገልጸውም እንጂ ውስጥ ያለው ነገር ሌላ ነው። በጣም ከባድ ነው እውነት ለመናገር ቀን በቀን መግባት ከዛ ደግሞ አንዴ አጨርሰውም እና እስኪ እንደው ተረድቻለሁ ለማለት ጎበዝ ነህ ለማለት አንበሳይ ነህ ለማለት ነው እንጂ ይሄ እውነት ይመጣናል ብዬ አስቤ እንደዛ አይደለም። ለምትደክመው እግዚአብሔር ደግሞ ልፋትን ይጠርብህ። እኔ ቀን በቀን እያየሁ ስለሆነ በጣም ይሄ ነገር የብዙ ዓመት ድካም በኋላ ነው የሆነች ነገር ስለሚትራ አይደለ የእናንተ ማለት ነው። ያንን ነገር ስለማውቅ ከባድ ነው ግን በጣም እረዳሃለሁ። ከነገርኩህ በጣም እረዳሃለሁ። እግዚአብሔር ወደፊት እዚህ እኔ እናንተ የምናውቀው እግዚአብሔር የሚያውቀው አንተ እኔ የማውቀው ደግሞ በደንብ ሰውን ቢያውቀው ደስ ይለኛል። በደንብ በቃ የምትለፈው ልፋት ለአንድ ስራ ምን ያክል ጭንቅላቴ እንደሚዞር ስለማውቅ እግዚአብሔር በደንብ ልፋትን ይጠረግ። እኔ ደግሞ በጣም ረዳ በጣም በምትገርም ቀን በቀን ስለምትወደው እንደሆነ አውቃለሁ። እግዚአብሔር ደግሞ በደንብ ቦታው ላይ ያስቀምጣል። ሰዓቱ ሲደርስ ማለት ነው የድካም ውጤት ያፈራል። እኔ ምጸልየው ያ እንግዲህ እንደምታዩት በጣም ደስ የሚል ቆይታ ነበረ። በጣም ከመወደው ባሌ ስራ ቦታውን እንጂ ሰርፕራይዝ አድርጌዋለሁ። ብዙ እንደዚህ አይነት ነገር አላስለመድኩትም። ብዙ ጊዜ ስራ ላይ ስለሚሆን ሰውም ስለሚኖር ዛሬ ግን ያው እስኪ ያሰብኩትን ነገር እናድርግለት። ምክንያቱም ጊታር ያው ለነሱ በጣም ደስ የሚል ነገር ነው እና በዛውም እኔም መሄዴ ጥሩ ነው ብዬ አስቤ እና ደስ የሚል ጊዜ እንዳሳለፍን ያው እርግጠኛ ነኝ እናንተ ትወዱታላችሁ ብዬ አስባለሁ። ይሄ ነገር ለእሱ በጣም ትንሽ ነገር እንደሆነ አውቃለሁ፣ ግን በጣም ያስደስተዋል። እኔ ሳረገው እንደምረዳው እንደምደግፈው ለዓላማው እኔም ከመሆኑ እንደሆንኩ እንዲያቀልም ስለፈለግኩ ነው እንጂ ነገር ትንሽ ነች። እግዚአብሔር ፈቅዶ ልፋቱ በደንብ ከዚህ በላይ በደንብ ካይቶ እኔም ምኞቴ ነው ጸሎቴም ነው እና ጥሩ ነገር እንዳሳየኋችሁ እርግጠኛ ነኝ። በጣም ነው የማመሰግነው። ሌላ ጊዜም እንደዚህ በጣም አሪፍ ነገር እመለቅላችሁ ይሆናል። እስከዛው ድረስ ደህና ሁኑ። በጣም አመሰግናችኋለሁ።